እኛ የብልጽግና ቤተሰቦች እነሆ ብልጽግናችን ለሰባተኛው ሀገራዊና ከተማ አቀፍ ምርጫ ድግስ እያዘጋጀን ነው። ብልጽግና ከውስጥም ከውጭም በህዝብ ግፊትና የህዝብ ብሶት የወለደው የህዝብ ልጅ የእግዚአብሔር ፈቃድ ስጦታ ፓርቲያችን ነው። ይሄ ንግግር ዝም ብዬ የምናገረው አይደለም። ኢትዮጵያ ዓለም ሲፈጠር የሰው ልጅ ሲፈጠር ታሪክም እንደሚነግረን እንደሚያስታውሰን ከጋሪዮሽ ስርዓተ ማህበር ጀምሮ ለዓለም ቁንጮና ቀደምት ሀገር ነበረች። ኢትዮጵያ ለዓለም ሕዝብ የመጀመሪያ መንግስት የመሰረተች የዲሞክራሲ ስርዓትን እውን ያደረገች ታሪክ ተገናና ሀገር ናት። ለዚህ ዋና ማሳያ በየዘመኑ በጸረ ዲሞክራሲ ስርዓት ሲደርስባቸው የነበረውን የውስጥን የውጭን ግፊትና ሰቆቃ ተቋቁመው ከትውልድ ትውልድ የአባገዳን ስርዓት በዲሞክራሲያዊ መንገድ እያሻገሩ ለዓለም ተምሳሌት የሆኑ የተከበረው የኦሮሞ ህዝብ አባትና እናቶቻችን አሉ። ከዚህ በላይ ምን ማሳያ አለ? ማሳያ ኢትዮጵያ የመጀመሪያ ፊደል የቀረጸች፣ ኢትዮጵያ ለዓለም ህዝብ የመጀመሪያ እርሻን ያስተዋወቀች፣ ኢትዮጵያ ከዚህ እስከ ባህረ ሰላጤው ድረስ ንግድን ያስተዋወቀች፣ የንግድ መርከብ የነበራት፣ በተለይ ቆሎ የሚያበቅለው መሬቷ ስንዴንና ዱራም ስንዴንና ከርቤን ስትነግድ የነበረ ንፉግ ያልሆነች ያለ ቁንጮ ናት ኢትዮጵያ። ግን ለምንድን ነው ያን ቦታዋን የስልጣኔ ቦታዋን የለቀቀች ብንል የዲሞክራሲ ጦት የጸረ ዲሞክራሲ ችግር ነው። ዲሞክራሲ እኩልነት ነው። ዲሞክራሲ የባህል እኩልነት፣ የሃይማኖት እኩልነት፣ የጾታ እኩልነት፣ ዲሞክራሲ ዘር ቀለም የማይለይ በሕግ የበላይነት የሚያምን ለሰዎች ርትዕ ፍትህ የሚሰራ ሁሉን በሕግ አግባብ እኩል በሚዛን የሚያይ ነው ዲሞክራሲ። ኢትዮጵያ ከዛ ከነበረችበት ቁንጮ ወርዳ ወርዳ የመጣችው የዚህ የዲሞክራሲ ጦት ነው። ያኔ በነበረን ስልጣኔ ብንቀጥል ኑሮ ዛሬ የት እንደርስ ነበር? ያኔ ዛሬም የዓለም ስልጣኔ ያልደረሰባቸው አፍ አውጥተው የሚናገሩ ቅርሶች ባለቤት ናት ኢትዮጵያ። የጀጎልን ማየት ይቻላል። የአባገዳ ውጤቶችን ማየት ይቻላል። የአክሱም የላሊበላን ማየት ይቻላል። የሀዲያን ማየት ይቻላል። እነዚህ አሁን ድረስ አፍ አውጥተው የሚናገሩ የቅድመ አያቶቻችን የጥበብ ውጤቶች ናቸው። ዲሞክራሲ በነበረበት ጊዜ ግን የገዢው መደብ የዲሞክራሲ ስርዓትን እየሸረሸረ መጥቶ ዲሞክራሲ ለዘመናት ኢትዮጵያ ለዘመናት የዲሞክራሲ ረሃብተኛ ሆና ኖራለች። በፈጣሪ ቸርነት በህዝቦች ጸሎት በለውጥ አመራር መንግስታችን በተለይ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ታላቂነት እነሆ አሉ ብለን ከ7 ዓመት ወዲህ ዲሞክራሲን በኢትዮጵያ ለመትከል ሰፊ ስራ ተሰርቷል። ህዝቡም ደስ ብሎት ለዘመናት ሲናፍቀው ሲመኘው የነበረ ዲሞክራሲ ነው። ዲሞክራሲ በዚች ሀገር ለማምጣት ብዙዎች ሙተዋል፣ ብዙዎች ተሰደዋል፣ ብዙዎች ቆስለዋል። ግን በሀሳብ ልዕልናና በሀሳብ የበላይነት ማመን እንጂ
በጦር በጸረ ዲሞክራሲ ብልጽግና ያለ በመሆኑም ከዛሬ 7 ዓመት በፊት እናት ሀገራቸውን ጥለው ተሰደው የነበሩት አንዳንዶች የሞት ፍርድ ተፈርዶባቸው የነበሩት እነሆ የህዝብ ልጅ የሆነው ብልጽግና የለውጥ አመራር መንግስታችን የስልጣን ኃላፊነትን ከያዘ በኋላ እነዚህ ተሰደው የነበሩት ወደ ሀገራቸው መጥተው ሀሳባቸውን ህግና ስርዓትን እስካከበሩ ድረስ እንዲያራምዱ እሱ ብቻ አይደለም አነሰን በሳም ከነሱ የሚከተላቸው ህዝብ ስላለ ተወካካሪ ፓርቲዎች የመንግስት አመራር አድርጓል ብልጽግና። ይሄ በየትም ዓለም ታይቶ አይታወቅም። ምናልባት ፊትም እንደነገሯቸው አንዳንድ የስካንዲናቪያን ካንትሪስ ካልሆነ በአፍሪካ ሊታሰባል። ለዚህ ነው አይዲያ የሚለው ብልጽግና፣ ሀሳብ የሚለው ብልጽግና። የለውጥ አመራር መንግስታችን ሀሳብን ለማፍለቅ የማይገደው ስሉና ብሩህ አእምሮ የሀገራችን ችግር የምንፈታው በሀገር በቀል እውቀት ነው ብሎ በመደበር እሳቤ በሰፊው ባህል መንገድ የማንም ርዕዮተ ዓለም ውሰት ሳንጠይቅ የሚጠቅመን ብቻ በኢኮኖሚ በማህበራዊ ረገድ አሰራር ስልት እየቀየስን ግን ደግሞ ዓለምን የሚያስንቅ ድሮም የስልጣኔ በር የነበረ አገር በቀል እውቀት አለን። መደመር ይህንን በመደመር ባለፉት 7 ዓመታት በማህበራዊ፣ በኢኮኖሚያዊ፣ በፖለቲካው፣ በዲሞክራሲ ግንባታ ሰፊ ስራ ሰርተናል። ቅድም አስተዋዋቂ ለብዙ ሺህ ዓመት ያልተሰራ ስራ በ7 ዓመት ተሰርቷል። እውነት ነው። አንድ አባት አሁን ሁሌም ከልቤ ነው ያለ 60 ምናምን ዓመት አካባቢ ሆናቸዋል። 7 ዓመት ሄደው ዛሬ 8ኛ ዓመት ይያለው አሉ። ምን ማለት ነው? በኢትዮጵያ የተወለዱት የዲሞክራሲ ስርዓት እየተገነባ ያለው አሁን ነው፣ የኔ እድሜ አሁን ነው አሉ። ስለዚህ ዲሞክራሲ ለአንድ ሀገር በጣም ወሳኝ ነው። የኢኮኖሚ፣ የማህበራዊ፣ የመልካም አስተዳደር ችግሮቻችን የምንጠግንበት ዲሞክራሲ ነው። ዲሞክራሲ የህግ የበላይነት ነው። ዲሞክራሲ አብሮነት ነው። ዲሞክራሲ ህብረ ብሔራዊነት ነው። ዲሞክራሲ መቻቻል፣ እህትና ወንድማማችነት ነው። ዲሞክራሲ ሰጥቶ በመቀበል መርህ የሚያምን ነው። በመሆኑ በ7ኛው ሀገራዊ ምርጫ የሀገር ምርት በሆነው ዓለምን ያስደመመው ከተቀቀለ ስንዴ ወጥተን ከምጽዋት ወጥተን በጋ ከክረምት ማምረት እንድንችል ያደረገን መንግስታችን ያመረተው ኤክስፖርትም እያደረገ ያለው ዓለም እየተደመመበት ያለው የስንዴ ነዶ ነው። የስንዴ ነዶ ብዙ ሚስጥር አለው። እነዚህ እያንዳንዱ የስንዴ ዛላዎች ሲደመሩ ነዶ ሆነዋል። ሲደመሩ መደመር አንድነት ነው። መደመር ኃይል ነው። መደመር ህብረት ነው። መደመር አብሮነት ነው። መደመር ህብረ ብሔራዊነት ነው። መደመር እህትና ወንድማማችነት ነው። ልክ እንደ እህትና ወንድማማችነት ተቃቅፈው ነዶ ሆነዋል። ይሄ ደግሞ የምታዩት ስንዴ በሀገራችን መልካም ምድር አያበቅም ተብሎ የነበረው መሬት ሁሉ እንዲያበቅል ያደረገ መንግስታችን ነው። ስለዚህ የምግብ ሉዓላዊነታችን ከመቻል አልፈን ኤክስፖርት እናደርጋለን። በሀገር ምርት እንኮራለን። ስለዚህ በራሳችን ምርት በራሳችን ሀሳብ አይዲያ በፈለቀው ምልክታችን የስንዴ ነዶ ነው። ስለዚህ መንግስታችን ብልጽግና ፓርቲያችን በሀሳብ የበላይነት በሀሳብ ብልጫ ያምናል። በሀሳብ ብልጫ ይችን ሀገር የሚያሻግር ሀሳብ ያለው ሁሉ ረጅም ርቀት ይቀበለዋል። አይዲያ በጣም ወሳኝ ነው። ዛሬ መጠቁም የሚባሉ የሰለጠኑ ሀገራት መነሻቸው ሀሳብ ነው፣ አይዲያ ነው። እኛ ደግሞ ጀምረነዋል። አጥነው የነበረው የዲሞክራሲ ስርዓት ነው። ስለዚህ እኛ ኢትዮጵያውያን
እንዳንድ ቃል ተናጋሪ እንዳንድ ሀሳብ መስካሪ ሆነን ለዘመናት አጠነ የነበረውን የዲሞክራሲ ስርዓት መገንባት ብቻ አይደለም፣ ከትውልድ ትውልድ እንዲተላለፍ በማይናወጥ መሰረት ላይ መትከል አለብን። ይህን ለማድረግ ደግሞ ፍትሃዊ፣ ታማኝነት፣ ሚዛናዊነት ያለው ምርጫ ልክ እንደ 2013 ምርጫ ተቃዋሚዎች ወይም ተፎካካሪዎች ጭምር የሚመሰክሩት ምርጫ ማለት አለብን። ያኔ እኮ ተፎካካሪዎች ጭምር ትክክለኛ ምርጫ በኢትዮጵያ ምድር ተካሄደ ነው። እሱን መድገም አለ። ስለዚህ የዲሞክራሲ ምህዳሩን በማስፋት የህግ የበላይነትን በማክበር እኛ ብልጽግናዎች ያን ዘመን ምርጫ ብቻ አይደለም እናሳካው፣ ከትውልድ ትውልድ የሚተላለፍ የዲሞክራሲ ስርዓት የምንገነባበት እና የኢትዮጵያን የማንሰራራት ጉዞ ብሩህ ተስፋ የምናውጅበት ህልማችን የኖርነ ህልማችን የምናሳካበት አንዱ ዋነኛው መሰረት የፊታችን ግንቦት 24 የሚደረገው ምርጫ ነው። የተከበራችሁ አመራሮች፣ ክቡራትና ክቡራን፣ ስለዚህ ብልጽግናን ከልባችን እንወደዳለን። የእያንዳንዳችን ሀሳብ አሁን ላይሳካ ይችላል፣ ግን ብልጽግና ያሳካዋል። አይተናል እኮ በሰባት ዓመት። ከዚህ አኳያ ሁሉም ዜጋ፣ ሁሉም የከተማችን ህዝብ ምልክታችን በደንብ አውቆ በደንብ ተገንዝቦ እያንዳንዱ የሀገሩ አምባሳደር ሆኖ ልቅና ፓርቲውን ብልጽግናን እንዲመርጥ እናንተ እሺ ሁናችሁ ህዝቡን መቀስቀስ ማሳመን ይገባቸዋል እያልኩ በአጠቃላይ እጅ ለእጅ ተያይዘን እንሰራለን። መጪው ጊዜ ብሩህ ነው። ብልጽግና እንኳን የተናገረውን ያለነውን ጭምር ቀድሞ የሚፈጽም ፓርቲ ነው እና ምልክታችን የስንዴ ነዶ ነው።